ታውቂያለሽ እንዳወራውሽ ሚዲያ ላይ ስላወራው አይደለም መጀመሪያ ብዙ ተጉዤ ነው ከዛ ሚዲያ ላይ የምመጣው እኔ በነገራችን ላይ እና አውርቼሽ ግን በጭራሽ ነው ያልሽኝ ዋሸሽኝ ለምን አስፈለገ መዋሸቱ ማለት እኔ በምትፈልጊኝ ሰዓት አልነበርኩም ለምን መዋሸት አስፈለገ ሲቀጥል ደግሞ ያንቺ ማየት ኖርማል አንቺ ብላክሜል ለመስራት እሱን ባላሰብሽው ጭራሽ ባላሰብሽው አልፈሽ ተርፈሽ ከዛ በፊት ሰጣገባ ውስጥ የገባ ሰው ከሱ ጋራ ተባብረሽ ለሱ አሳይተሽ ቪዲዮ ምን ማለት ነው ይሄ በርግጥ በነገራችን ላይ ከዚህ በፊት ሜቢ አላቅም ሰዎች ሰምታችሁ ከሆነ አላቅም እዚህ አልነበርኩም ውጪ ያለሁኝ የሆነች ልጅ ስትናገር ነበር ምንድነው ፌስቡክ ላይ ነው ያየሁት እንድችው የምታምነው ባሏ አብረው እየተዝናኑ ራቁታን ፎቶ እንትን አላት ከዛ ተለያዩ ያን ፎቶ በትንብሻለሁ ምናምን አላት ከዛ ሚዲያ ላይ ለቀቀው ማን አፈረ በጭራሽ እሱ አታፍርም ታስታውሳላችሁ ብዬ አስባለሁ ያያችሁ ሰዎች ፌስቡክ ላይ ማለት ነው በጭራሽ እሱ አታፍርም ያፈረው ግን እሱ ነው ለምን አትሉኝም እቺ ሴት ማግጣ አይደለም ወይ ደግሞ ከሆነ ሰው ጋር ይዟት አይደለም ያንን ቪዲዮ የለቀቀው ከራሱ ጋር ነው ካገባት ሚስቱ ከ80 የልጁ እናት ከሆነች ሴት ጋር ነው ይሄንን አድርጎ የለቀቀው እና አያሳፍርም ወጣ ተናገረች በኮንፊደንስ ልቀቀው ብላ ማለት ነው ልክ ናት ገባችሁ እና አሁንም አብርሽ ላይም في رمضان دائما نستقبل ضيوف كثير في فنادق ገባችሁ እና አሁንም አብርሽ ላይም አንቺ ቪዲዮ ይዘሽ ለአልፈሽ ተርፈሽ ያንቺ ሳይገርም ለዳኒ አሳይተሽ ሄደሽ ለሄርሜላ ማሳየት ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው እዚህ ጋር ወረድሽ በጣም ማገብር